ህንፃው ውስጥ የተካተቱ የጂምናዚየም፣ ስዊሚንግ ፑል እንደዚሁም ደግሞ የሾፒንግ ሴንተሮቹ ላይ ያሉ የተለያዩ አሜኒቲዎች አሉ። ሾፕ ማድረግ ቢፈልጉ በቀላሉ ሩቅ ሳይሄዱ ሱፐርማርኬቶች፣ የጤና ተቋማትን፣ የውበት መጠበቂያ እነዚህ እዚሁ ሞል ውስጥ የሚያገኙ ይሆናል ማለት ነው። አራዳ ፓርክ የሚባል ትልቅ ፓርክ አለ። መንግስት እንደ ፖሊሲ ከያዛቸው የወንዝ ዳርቻ ፕሮጀክቶች መካከል አንዱ ነው። ይህ በጣም ሰፊ ፕሮጀክት እጅግ በጣም ውብ የሆነ ፕሮጀክት ነው። እዛ ፊት ለፊት ላይ እንደዚሁም ደግሞ ከበስተጀርባው ደግሞ የበፊቱን የወዳጅነትን ፓርክ አድርጎ በሁለቱም ሳይድ ቆንጆ እይታ ይዞ እየተገነባ ያለ 4000 ካሬ ሜትር ላይ ያረፈ ሜሪት አራዳ ፓርክ የሚባል ሳይት ነው እየገነባን ያለ ነው ማለት ነው። የስሪ ቤድሩማችን አክቹዋል ሳይዝ ነው 130 ካሬ ሜትር ነው። ይሄ ሊቪንግ ኤንድ ዳይኒንግ ኤሪያ ነው፣ ሳሎኑ ነው። በቂ ሳይዝ ያለው ነው። እንደምታየው በዚህ በኩል ባልከኒም ይኖረዋል። ይሄ ባልከኒ ነው የሚሆነው። ይሄ ቲቪ ስታንድ እዚህ ጋር አስቀምጣለህ። ይሄ ዳይኒንግ ኤሪያ ይኖረናል ማለት ነው። ፖስቴንሽን ቴክኖሎጂ ነው የምንጠቀመው ማለት ነው። ፖስቴንሽን እንግዲህ ያው በደንብ ይታወቃል። አንደኛ አፓርትመንቶች ላይ ኮለን እንዳይበዛ የሚረዳ ኮንስትራክሽን ነው። ሌላኛው ከብዙ ነገሮች አንጻር ከኦፕቲማይዜሽንም ከስትሬንግዝም አንጻር በጣም ተመራጭ የሆነ ሳይት ነው ማለት ነው። ይህንን አድርገን እየሰራ ነው የምንገኘው ሳይቱ ላይ። ፈርስት ፌዝ ሴልስ ላይ ነው የምንገኘው። በጣም ለጥቂት ቤቶች ብቻ ያወጣነው ፕራይስ አለ። ምናልባትም ከማርኬቱ ዋጋ እጅግ ዝቅ አድርገን እየሸጠን ነው የምንገኘው። ምክንያቱም የመጀመሪያው ፕሮሞሽናል ፕራይስ ነው ማለት ነው። በመጀመሪያ እንግዳችን ለሰጠን ጊዜ እናመሰግናለን። እስቲ ራስህን አስተዋውቅልን ለተመልካቾች። እሺ፣ እኔም ከልቤ አመሰግናለሁ። እዚህ ቢሮዬ ድረስ መጣችሁ ይህንን ጠቃሚ ነገር ለተመልካቾቻችሁ ለማድረስ ወደዚህ ስለመጣችሁ በጣም አድርጌ አመሰግናለሁ። ምናልባት አድማጭ ተመልካቾቻችን ሜሪት ፕሮፐርቲስን ላያውቁት ይችላሉ እና ሜሪት ፕሮፐርቲስ ማን ነው? ሜሪት ፕሮፐርቲስ እንግዲህ ወደ ሪል ስቴት ቢዝነስ ውስጥ ከመምጣቱ በፊት ከ15 ዓመት በላይ በተለያዩ ቢዝነሶች ላይ የቆየ ድርጅት ነው። ለማንሳት ያክል ፎር ዩ ትሬዲንግ ወይም ደግሞ የዘይት ፋብሪካ በጣም ታዋቂ ነው። የተለያዩ ዘይቶችን በተለያዩ ጊዜ ለተለያዩ ማህበረሰቦች በማቅረብ ከፍተኛ ስኬትን ያስመዘገበ ድርጅት ነው። ከዛ በመቀጠል አማና ፒፒአር የሚባል የፓይፕ ኢንዱስትሪ በስሩ የሚገኝ ካምፓኒ ነው ሜሪት ፕሮፐርቲስ። ሌላኛው ከዚህ ጋር ተያይዞ የሚነሳው የኢምፖርትና ኤክስፖርት ቢዝነስ ላይ በደንብ ስኬትን ያስመዘገበና በሰፊ ስኬት ላይ የሚገኝ ድርጅት ነው። ለምሳሌ ያክል ወደ ውስጥ ሀገር ወይም ደግሞ ወደ ሀገር ውስጥ የተለያዩ የጅምላ እቃዎችን በማስገባት ትሬድ ያደርጋል። እንደዚሁም ደግሞ ወደ ውጭ ሀገር የኮፊ ቢዝነሶችን ወደ ውጭ ሀገር በመላክ ይታወቃል ማለት ነው። እንግዲህ በሪል ስቴቱም ቢሆን ከዚህ በፊት የሰራቸው ሳይቶች አሉ፣ እንዲሁም ደግሞ በመስራት ላይ የሚገኛቸው ሳይቶች አሉ። ከነዛ መካከል እንግዲህ አንደኛው ቦሌ ራማዳ ጋር የምናገኘው ሳይታችን ነው። እሱ እንግዲህ በደንብ ተጠቃሽ ነው። ሰዎች እንግዲህ በደንብ ወርደውት አብዛኞቻቸው የገዙትም ሳይት ነው ማለት ነው። ይሄ ሁለተኛው ሳይት ነው የሚገኘው። እንግዲህ ቦሌ የሚገኘው ሳይታችን ደግሞ ያው ሃይላይን የሚባለውን ሪል ስቴት ብዙ ሰዎች ያውቁታል። እዚህ ላይም ትልቅ እንግዲህ ሰክሰስ እያስመዘገበ ነው የምንገኘው ነው ማለት ነው። እንግዲህ በጣም ጥሩ የስራ ጉዞ ይመስላል። 15 ዓመት ኤክስፒሪየንስ ያለው ድርጅት ጥሩ ነው ብዬ አስባለሁ። አሁን ላይ ምን የተለየ ነገር ይዛችሁ ቀርባችኋል? ሁልጊዜም እኛ እንደ ሜሪት ፕሮፐርቲስ በጣም የተሻለውን ነገር ለደንበኞቻችን ይዘን ለመምጣት ሁልጊዜም እንሰራለን። እንግዲህ የዛም ማሳያ ነው አሁን አዲስ እየተገነባች ባለችው ፒያሳ እንግዲህ በጣም ቆንጆ የሆነ ሳይት ነው ይዘን የመጣ ነው። ምናልባት እንግዲህ ከረንትሊ ብዙዎች አይተውታል ብዬ አላስብም። ሲመረቅ እንግዲህ ብዙዎች ያዩታል። አራዳ ፓርክ የሚባል ትልቅ ፓርክ አለ። መንግስት እንደ ፖሊሲ ከያዛቸው የወንዝ ዳርቻ ፕሮጀክቶች መካከል አንዱ ነው። ይህ በጣም ሰፊ ፕሮጀክት እጅግ በጣም ውብ የሆነ ፕሮጀክት ነው። እዛ ፊት ለፊት ላይ እንደዚሁም ደግሞ ከበስተጀርባው ደግሞ የበፊቱን የወዳጅነትን ፓርክ አድርጎ በሁለቱም ሳይድ ቆንጆ እይታ ይዞ እየተገነባ ያለ 4000 ካሬ ሜትር ላይ ያረፈ ሜሪት አራዳ ፓርክ የሚባል ሳይት ነው እየገነባን ያለ ነው ማለት ነው። እዚህ ውስጥ እንግዲህ በጣም ብዙ ነገሮችን አካተናል። የመጀመሪያው ኮመርሻል ሴንተሮች ናቸው። እዚህ ከጀርባዬ እንደምትመለከቱት
ኮሜርሻል ሴንተሮች ከግራውንድ ጀምሮ እስከ 4ኛ ወለል ድረስ በሰፊው ለተለያዩ አገልግሎቶች የሚውሉ እንደዚሁም ነዋሪዎችን በብዙ አገልግሎት ሳፖርት የሚያደርጉ ነገሮች ተካተውበታል። እንደዚሁም ደግሞ 5ኛ እና 6ኛ ላይ ፓርኪንግ ይኖረውና 7ኛ ላይ ዱፕሌክስ አፓርትመንቶችን ይይዛል። ከ8 ጀምሮ እስከ 17 ድረስ አፓርትመንቶች ወይም ደግሞ ቲፒካል የሆኑ ባለ 1 ባለ 2 እና ባለ 3 መኝታ አፓርትመንቶችን አካቶ እየተሰራ ያለ ሳይት ነው ማለት ነው። ይዘን የመጣ ነው እንግዲህ በደንብ ሰፊ ሳይት ነው። ሰዎች ደግሞ ይህንን ሳይት የሚወዱበት አንደኛው ሪዝን ያለበት ሎኬሽን ነው ብዬ አስባለሁ። እንግዲህ ፒያሳን ሁላችንም እናውቃለን። እንደ አዲስ እየተገነባች እንደገና እየተዋበች ያለች ከተማ ነች። እዛ ጋር ከተማውንም የሚመጥን ነገር ለማስቀመጥም ሙከራ ተደርጓል ማለት ነው። በጣም ጥሩ። አሁን እንደጠቀስክልኝ ከሆነ ያው ፒያሳ ወሳኝ ቦታ ላይ ነው ሳይታችሁ የሚገኘው እና ኮንስትራክሽኑን ማን ነው አብሯችሁ እየሰራ ያለው? በጣም ጥሩ። እንግዲህ ኮንስትራክሽን እንግዲህ ኢትዮጵያ ውስጥ በጣም ውስብስብ ሂደት ነው። አንዳንዶች ድል ያደረጉትም አሉ፣ ብዙዎች ደግሞ የተፈተኑበትም ይኖራሉ። እንግዲህ ኮንስትራክሽን በጣም ከባድ የሆነ የፕሮጀክት ማኔጅመንት የሚፈልግ ስራ ነው። ይህንን በመገንዘብ ሜሪት ፕሮፐርቲስ አስፈላጊውን ሁሉ ዝግጅት በማድረግ ከቻይናው ጂያንግሱ ኮንስትራክሽን ጋር በመስማማት ይህንን ሰፊ የኮንስትራክሽን ሂደት ወደ መሬት ለማውረድ በትብብር እየሰራ ይገኛል ማለት ነው። እንግዲህ ከቻይናዎች ጋር መስራት ምን አድቫንቴጅ አለው ብለን በምናስብበት ጊዜ የመጀመሪያው ነገር የቴክኖሎጂ ሽግግር ነው። ኮንስትራክሽንን አንደኛ በጊዜው እንዲያልቅ ከሚረዱን ነገሮች አንዱ ምን ያክል ቴክኖሎጂ ተጠቅመዋል፣ ምን ያክል ነገሮችንስ እያንዳንዱ ነገር ሎጂስቲኩ ላይ፣ የሰው ኃይሉ ላይ፣ እነዚህ ማኔጅመንቶች ላይ ምን ያክል ነገሮችን ተጠቅመናል የሚለው ነገር በጣም ማተር ያደርገዋል እና ከቻይና ካምፓኒዎች ጋር በደንብ ተባብረን በትብብር እየሰራን ነው የምንገኘው። ኮንትራክተሮቹ የቻይና ካምፓኒዎች ናቸው። ሌላው እዚኛው ሳይት ላይ የምናገኘው ኮንስትራክሽኑን በእጅጉ የሚረዳ የፖስቴንሽን ቴክኖሎጂ አካተንበታል። ስፔሻሊ 8ኛ ወለል ጀምሮ ያሉ አፓርትመንቶች ላይ ፖስቴንሽን ቴክኖሎጂ ነው የምንጠቀመው ማለት ነው። ፖስቴንሽን እንግዲህ ያው በደንብ ይታወቃል። አንደኛ አፓርትመንቶች ላይ ኮለን እንዳይበዛ የሚረዳ ኮንስትራክሽን ነው። ሌላኛው ከብዙ ነገሮች አንጻር ከኦፕቲማይዜሽንም ከስትሬንግዝም አንጻር በጣም ተመራጭ የሆነ ሳይት ነው ማለት ነው። ይህንን አድርገን እየሰራ ነው የምንገኘው ሳይቱ ላይ። መልካም። የተወሰነ ሰዓት እስቲ መኖሪያ ቤቶቹ ላይ ደግሞ ፎከስ እናድርግና ነዋሪዎች ቤት ሲገዙ ምን ምን ነገሮችን ያገኛሉ የሚለው ላይ እስቲ ከአካባቢው ልጀምርልህ እና ሜሪት ሳይት ሲገነባ እንግዲህ አሁን ላይ ሳይት የትም ቦታ ይገኛል ብዬ አስባለሁ። ሰዎች ኢንፎርሜሽን እዚህ ላይ ካላቸው ቤት ሲገዙ የት ጋ ነው የሚገዙት፣ ከቤቱ ጋር ተያይዞ ለመኖር የሚያገለግሉ ነገሮች ምን ምን ነገሮች አሉት የሚለው ነገር ነው በጣም ቤዚክ ጥያቄ ሊሆን የሚገባው። ለምሳሌ እዚህ የኛ ሳይት ላይ የሚኖሩ ነዋሪዎች በቀላሉ አካላዊ እንቅስቃሴ ማድረግ ቢፈልጉ ወደ ጂምናዚየም መሄድ ሳይጠበቅባቸው፣ ኦፍኮርስ ጂምናዚየም ውስጥ የተካተተበት ቢልዲንግ ነው፣ ግን ጂምናዚየም መስራት ባይፈልጉ ፊት ለፊቱ ላይ ተሻግረው ከዚህ ከሪበከንቱ እስከ ራስ መኮንን ድረስ የሚደርስ የውስጥ ለውስጥ የሳይክል መንገድ የተዘረጋለት ትልቅ ፓርክ ነው የተሰራው። እዛ ውስጥ በቀላሉ አካላዊ እንቅስቃሴ አድርገው መመለስ ይችላሉ። ልጆቻቸውን ወክ ማስደረግ ማጫወት ቢፈልጉ ዎኪንግ ዲስታንስ ነው፣ መንገድ መሻገር ብቻ ነው ከእነሱ የሚጠበቀው። እዛው ጋር ተሻግረው ልጆቻቸውን አዝናንተው እነሱም ወክ አድርገው እጅግ በሚያምሩ የውሃ ላይ ትርኢቶች ዘና ብለው መመለስ የሚችሉበት ሳይት ነው ማለት ነው። እኛ ሳይት እየገነባንበት ያለው አካባቢ ማለት ነው። እንዲሁ በጀርባ በኩልም ቢሆን ቀደም ብሎ የተሰራው የወዳጅነት ፓርክ እዚሁ ቅርብ ርቀት ላይ ይገኛል። ከፍ ስንል የአብርሆት ቤተ መጻሕፍትን እናገኛለን። እንደዚሁም አንድነት ፓርክን እናገኛለን። ትልልቅ የገበያ ማዕከሎች ለምሳሌ ያክል በመንግስት ደረጃ እየተገነባ ያለውን ትልቁን ሞል እናያለን። አድዋ 00 ፊት ለፊት እየተገነባ ያለው እሱም እንደዚሁ በጣም የዎኪንግ ዲስታንስ ያክል ነው ርቀት ከዚህ ሳይት እና እነዚህ ነገሮች በጣም ለግዠሪ የሆነ ሾፒንግ ሞል ነው። እሱም በዚህ ርቀት ላይ ይገኛል። ሌላው ለተማሪዎች ልጅ ላላቸው ሰዎች ልጆቻችን የት እናስተምራለን ብለው የማይሰጉበት ኤሪያ ነው። በቅርብ ርቀት ላይ ሊሴ ገብረ ማርያም ትምህርት ቤትን እናገኛለን። ስንሻገር ካቴድራል ትምህርት ቤት እንደዚሁ በጣም በቅርብ ርቀት ላይ የሚገኙ ትምህርት ቤቶች ናቸው። እንግዲህ መጥቀስ ባልችልም በጣም ብዙ ትምህርት ቤቶች እዚህ አካባቢ እናገኛለን። የመንግስት ተቋማትም ጭምር እንደዚሁ በቅርብ ርቀት ላይ የምናገኛቸው ናቸው ማለት ነው። እዚህ ጋር የሚገዛ ሰው ከሴኪዩሪቲ አንጻር ነገሮችን ሩቅ ሳይሄድ በቀላሉ ማግኘት የሚችልባቸው አማራጮች ናቸው ያሉት ማለት ነው። ወደ ህንፃው ደግሞ ልመልስና ህንፃው ውስጥ የተካተቱ የጂምናዚየም
ስዊሚንግ ፑል፣ እንደዚሁም ደግሞ የሾፒንግ ሴንተሮቹ ላይ ያሉ የተለያዩ አሜኒቲዎች አሉ። ሾፕ ማድረግ ቢፈልጉ በቀላሉ ሩቅ ሳይሄዱ ሱፐርማርኬቶች፣ የጤና ተቋማትን፣ የውበት መጠበቂያ እነዚህ እዚሁ ሞል ውስጥ የሚያገኙ ይሆናል ማለት ነው። ሁሉንም ነገር በአንድ ቦታ አካቶ የያዘ ቢልዲንግ ነው ብዬ አስባለሁ ማለት ነው። በጣም ጥሩ። የቤቶቹ የካሬ አማራጮች እና ስለ ዋጋው ነገር እስቲ ዲስከስ እናድርግ። ደግሞ ፈርስት ፌዝ ሴልስ ላይ ነው የምንገኘው። በጣም ለጥቂት ቤቶች ብቻ ያወጣነው ፕራይስ አለ። ምናልባትም ከማርኬቱ ዋጋ እጅግ ዝቅ አድርገን እየሸጠን ነው የምንገኘው። ምክንያቱም የመጀመሪያው ፕሮሞሽናል ፕራይስ ነው ማለት ነው። ወደ ካሬ ሜትር አማራጮቻቸው ስንመጣ እንግዲህ ኢትዮጵያ ውስጥ ማንሳት እፈልጋለሁ በዚህ አጋጣሚ ኢትዮጵያ ውስጥ ካለው ትልቁ ችግር አንዱ ኦፕቲማይዜሽን ብዙ ጥቅም ላይ አይውልም። ማለትም ኤሪያ ማለት በጣም ሰዎች በገንዘባቸው የሚገዙት ቦታ ነው። ብዙ ሰዎች ስለ ህንፃው ውጫዊ ሂደት እንጂ ሰዎች ቤታቸው ውስጥ የሚኖሩትን ፋንክሽናሊቲ ላይ ብዙ ፎከስ ሲያደርጉ አይታዩም እና እዚህ ሳይት ላይ በተቻለ መጠን የቦታ ኦፕቲማይዜሽን በደንብ ለመጠቀም ሞክረናል። ለምሳሌ ባለ አንድ መኝታ 49 ካሬ ነው። 49 ካሬ ላይ ያረፈ ባለ አንድ መኝታ እናገኛለን። ባለ ሁለት መኝታ 95 ካሬ ሜትር ነው። እንደዚሁም ደግሞ ባለ 3 መኝታ 130 ካሬ ሜትር ላይ ያረፉ ቤቶችን ነው። በካሬ ከ90 ሺህ ብር ጀምሮ የተለያዩ ልክ እንደ የምርጫቸውና እንደ ፍሎር ከፍታው ድረስ ወደ 97 ሺህ ብር ድረስ ከፍታ ያላቸውን ቤቶች እንሸጣለን ማለት ነው። ያው እንግዲህ በቅድመ ክፍያ ደረጃ ስንሄድ ከ440 ሺህ ብር ቅድመ ክፍያ ጀምሮ እናገኛለን። ቶታል ፕራይስ ደግሞ ስንሄድ እዚህ ፒያሳ መሀል ቦታ ላይ ቅድም ያነሳውልህን ሀሳቦች ሁሉ ማስታወስ ትችላለህ። በጣም በብዙ ነገሮች የተከበበ ሳይት ነው። በ4 ሚሊዮን 400 ሺህ ብር እየሸጠን እንገኛለን ማለት ነው። እንግዲህ በደንብ አድማጮች ወይም ደግሞ ተመልካቾቻችን ማስተዋል ያለባቸው ነገር ምንድን ነው? እጅግ በጣም ለአጭር ጊዜ የሚቆይ ዲስካውንት ነው ያወጣ ነው ማለት ነው። ምናልባት የቤት ፈላጊዎች አዲስ አበባ ውስጥ ብቻ ላይሆኑ ይችላሉ። ውጭም የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም ስለሚኖሩ ምናልባት እየተመለከቱ ሊሆን ይችላል እና እነሱስ እንዴት ነው ከሜሪት ፕሮፐርቲስ ቤት መግዛት የሚችሉበት አካሄድ አለ ወይ? አዎ፣ ይሄ እንግዲህ በጣም ቤዚክ ጥያቄ ነው። ብዙዎችም ሲቸገሩ ያየንበት ነገር ነው ከዚህ በፊት እና ሶሉሽኖች አሉ። በውጭ ሀገርም እንደዚሁም ደግሞ ሀገር ውስጥ ያሉ ሰዎች ያው በአካል መጥተው ማየትና ቪዚት ማድረግ ቢሮችን ያለውን ነገር ሁሉን ነገር ማየት ይችላሉ። በውጭ ያሉ ወገኖቻችን ግን ወኪሎቻቸውን በመላክ ሳይቱን ማየት ይችላሉ። እንደዚሁም ደግሞ በሽያጭ ወኪሎቻችን አማካኝነት ያለውን ነገር በቪዲዮም ገለጻ ሊደረግላቸው ይችላል። እንደዚሁም ደግሞ መምጣት ለማይችሉ እና ቤቱን በራሳቸው ስም ብቻ መግዛት ለሚፈልጉ ሰዎች ቀጥታ በዲኤችኤል አግሪመንት የሚፈርሙበትን አማራጭ አመቻችተናል። በዛ አይነት መንገድ ዲል ማድረግ ይቻላል። በጣም ቀላል ሆኗል ማለት ነው ሁሉም ነገር። በጣም ጥሩ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። በጣም ጥሩ። ከቦታ አንጻር እጅግ በጣም በኮንፊደንስ መናገር የምችለው ነገር እጅግ በጣም ጥሩ የካሬ ሜትር አማራጮችን ይዘን መተናል። ቢልዲንጎቹንም በኋላ በደንብ አሳያለሁ። ኦፕን ዳውኖች አሏቸው። በሁሉም ዳይሬክሽን ላይትና ቬንቲሌሽን በደንብ አክሰስ እንዲያደርጉ ተደርገው የተሰሩ ቤቶች ናቸው። ሊፍታቸውን በጣም በቂ ሊፍት እና የጋርቤጅ ሹቲንግ ሲስተም፣ የደረቅና የሚበሰብሱ ቆሻሻዎች ዳክቶች የተመቻቹባቸው ቦታዎች አሉ። ከዛ አንጻር ጥሩ ነገር ሰርተናል ብዬ አስባለሁ። ምናልባት ጊዜ የሚኖር ከሆነ አንድ አፍታ እዚሁ ቢሮችን ውስጥ አንድ ባለ 3 መኝታ አፓርትመንት ፓርቲሽኑን ሰርተን ለደንበኞች አመቻችተናል እና ምናልባት እሱን ሞካፕ ሩሙን ማየት ከቻልክ ባሳይህ ደስ ይለኛል። ደስ ይለኛል። ጥሩ፣ ወደዛው እንሂድ። እሺ፣ እንኳን ደህና መጣህ። እንግዲህ ፋሚ አመሰግናለሁ። የተወሰነ ላሳይህና ይሄ የስሪ ቤድሩማችን አክቹዋል ሳይዝ ነው። 130 ካሬ ሜትር ነው። ይሄ ሊቪንግ ኤንድ ዳይኒንግ ኤሪያው ነው፣ ሳሎኑ ነው። በቂ ሳይዝ ያለው ነው። እንደምታየው በዚህ በኩል ባልከኒም ይኖረዋል። ይሄ ባልከኒ ነው የሚሆነው። ይሄ ቲቪ ስታንድ እዚህ ጋር አስቀምጣለህ። ይሄ ዳይኒንግ ኤሪያ ይኖረናል ማለት ነው። ከዛ በተጨማሪ እዚህ ጋር ኪችን ይኖረናል። ከኪችኑ ወደ ውስጥ በመግባት እዚህ ጋር የሰራተኛ ክፍል እና የራሷ ባዝ ይኖራታል ማለት ነው። ክሎዝድ ኪችን መሆኑም ቆንጆ ነው። ክሎዝድ ኪችን ነው። አዘ ሴም ታይም ደግሞ ሰራተኛ ከልጆች ጋር መታጠቢያ አትጠቀምም። መኝታም እንደዚሁ ደግሞ ወደ ሌላ ቦታ ሄዳ
ሁለተኛው የራሷ ክፍል ይኖራታል ማለት ነው። ብዙ ኢትዮጵያዊ እንግዲህ ይሄንን ይጠይቃል አይደል? የኢትዮጵያ ገበያ እንደዛ ነው የሚፈልገው። ይሄኛው ማስተር ቤድሩማችን ነው። ይሄ ማስተር ቤድሩም ይሆናል። ሰፋ ያለ ነው፣ ቆንጆ ነው። ሰፋ ያለ መኝታ ቤት ነው። ቀጥታ ባልከኒ ነው። ቅድም እንግዲህ እንደነገርኩ እነዚህ ባልከኒዎች ቀጥታ አራዳ ፓርክን ነው፣ ጀርባቸው ደግሞ ወዳጅነት ፓርክን የሚያዩ ናቸው ማለት ነው። ይሄ ማስተር ባዝ ነው የሚሆነው። ገና እቃዎች አልገጣጠምንም፣ እሱን የምናስገባ ይሆናል። ሌላው ይሄ ሁለተኛውና ይሄኛው ደግሞ ሶስተኛው ቤድሩም ኮመን ባዝ ይኖራቸዋል ማለት ነው። በሁሉም በኩል እንደምታየው ናቹራል ላይት እና ቬንቲሌሽን ያላቸው ቤቶች ናቸው። አዚም ታይም ደግሞ በሳሎኑ እንደዚሁ ደግሞ በመኝታ ቤታቸው በኩል ቆንጆ የፓርክ ቪው ያላቸው ቤቶች ናቸው ማለት ነው። እንዴት አየው? በጣም ቆንጆ ነው። እውነት ለመናገር ጥሩ ነገር ነው ያየሁት ዛሬ። ደንበኞቻችንም ወይም ተመልካችና አድማጮቻችን ባዩት ነገርም ደስተኞች ናቸው ብዬ አስባለሁ። ምናልባት ልታስታውሳቸው የምትፈልገውም ነገር ካለ እድሉ ልስጥ። ኦኬ፣ ቅድም እንግዲህ ማንሳት እያለብኝ ያላነሳሁትና አሁን ለአሁን ያቆየሁት አንድ ጉዳይ አለ። ይሄ ምንድነው? የ70/30 የክፍያ አማራጭ አመቻችተናል። 70%ቱን በቅድሚያ ለሚከፍሉ ደንበኞች 30% ኦፍ ይሆናል ማለት ነው። ይሄ ማለት ታላቅ እውነተኛ የሆነ ቅናሽ ነው። ወደዚህ ሳይት በመምጣት እንግዲህ ሁሉም ሰው ተጠቃሚ እንዲሆን ስል ጥሬን አስተላልፋለሁ። እንግዲህ ልታገኙን የምትፈልጉ በቴሌግራም፣ በዋትሳፕ፣ ቫይበር ታች በምናስቀምጥላችሁ ስልክ እየደወላችሁ ኮሚኒኬት ልታደርጉን ትችላላችሁ። ፋሚ አንተም እዚህ ድረስ መጥተህ ለተመልካቾችህ ይህንን መረጃ ስላደረስክ ከልብ አድርጌ አመሰግናለሁ። እኔም ለሰጠኝ ጊዜ በጣም ነው የማመሰግነው።